እነዚህ አሁን አብረን የምናያቸው እስር ቤቶች እጅግ አደገኛ ከመሆናቸው የተነሳ ወንጀለኞች የተፈረደባቸውን እድሜ ሲሰሙ ሳይሆን የሚደነግጡት ቅጣታቸውን የሚቀበሉበት በእነዚህ እስር ቤት መሆኑን ሲያውቁ ነው። እናም በዛሬ ቪዲዮ የምድራችን እጅግ አደገኛ እስር ቤቶችን ልናስቀኛችሁ መጥተናል። እናም አብራችሁን ቆዩ። በአምስተኛ ላይ የምናየው በቬኔዙዌላ ላይ የሚገኘው ላሳባኔታ የሚባለው እስር ቤት ሲሆን ይህ አደገኛ እስር ቤት በውስጡ ባሉት የጋንግ ቡድኖች ግድያና ወንጀል በመብዛቱ የተነሳ ጠባቂዎቹ ለሕይወታቸው በመፍራት ያለ ሕግ እንዲኖሩ ትቷቸው ነበር። ታዲያ በቬኔዙዌላ ማራኪቦ ከተማ ውስጥ የሚገኘው ይህ እስር ቤት ሲሰራ ታቅዶ የነበረው 15000 እስረኞችን ብቻ እንዲይዝ ተደርጎ የተሰራ ቢሆንም ነገር ግን እስር ቤቱ ከ30000 እስረኞች በላይ በውስጡ ይይዝ ነበር። ታዲያ በዚህ የተነሳ አንዳንድ ክፍሎች በሚኖራቸው የቦታ ጥበት የተነሳ እስረኞቹ አንሶላቸውን ከጥግ እስከ ጥግ ወጥረው በላዩ ላይ ለመተኛት ይገደዱ ነበር። እስር ቤቱ መተፋፈኛ ስለሌለው ገንዘብ ያላቸው እስር ቤት ኃላፊዎችን ጉቦ በመስጠት ክፍልና የሚተኙበትን ነገር ይዘጋጅላቸዋል። ታዲያ በአንድ ወቅት ቤት ውስጥ በተነሳ የኮሌራ ወረርሽኝ ምክንያት ከ700 እስረኞች በላይ በወረርሽኝ ማለቃቸው ይነገራል። እስር ቤቱ በበሽታ ከሚያጧቸው እስረኞች ባልተናነሰ በየጊዜው በሚፈጠሩ የጋንግ ግጭት በርካታ እስረኞች ይሞቱ ነበር። ለአብነት ያህል በ1994 ጃንዋሪ ላይ በተከሰተው ግጭት የ108 ታሳሪዎች ሕይወት ሲያልፍ በቀጣዩ ዓመት ደግሞ በተፈጠረው ዘግናኝ እልቂት 106 ታራሚዎች ሕይወታቸውን ሲያጡ 624 የሚሆኑ ደግሞ ከባድ ጉዳት ገጥሟቸው ነበር። በመጨረሻም በ2013 በተከሰተ ግጭት የ69 ታራሚ ሕይወት በማለፉ በተደረገው ከፍተኛ ጎትጎታ እስር ቤቱ ሊዘጋ ችሏል። አራተኛ ፓያታክ ፕራይዞን። ፓያታክ በሩሲያ የሚገኝ እጅግ አደገኛ እስር ቤት ሲሆን በአንድ ወቅት ለእስር ቤቱ ዋና ጠባቂ ቃለ መጠይቅ ሲደረግለት እንደዚህ ብሎ ተጠይቆ ነበር። የዚህና የሌሎቹ እስር ቤት ልዩነት ምንድነው ተብሎ ተጠይቆ ነበር። እሱም በሌሎቹ እስር ቤት መንገድ በመጨረሻም ቢሆን ጭላንጭል ብትሆን ትንሽ ተስፋ ይኖራቸዋል። በፓያታክ እስር ቤት ግን ተስፋ ብሎ ነገር የለም፣ ጨለማ ብቻ ነው በማለት ገልጾ ነበር። ታዲያ ይህ እስር ቤት እስረኞቹን ከማሰቃየት ወይም በመግረፍ ሳይሆን የሚታወቀው ከልክ ባለፉ የብቸኝነት ቆይታ የታራሚዎችን አእምሮ በማሳት እንዲያብዱ በማድረግ ነው። ታዲያ እስር ቤቱ በሩሲያ ውስጥ በሚገኝ አንድ በውሃ በተከበበች ደሴት መሃል ሲሆን ወደ እስር ቤቱ ለመሄድም ሆነ ለመመለስ ብቸኛ አማራጭ ጀልባን መጠቀም ነው። ታዲያ በዚህ በሁሉም ነገር የተገለለ እስር ቤት የሚታሰሩት የሞት ፍርደኞች ብቻ ሲሆኑ እያንዳንዱ ክፍሎች 2 ታራሚ ብቻ ነው የሚታሰረው። በእነዚህ ጠባብ ክፍሎች ውስጥ በቀን ለ2 ሰዓት ብቻ እንዲወጡ የሚፈቀድላቸው ሲሆን የቀረው 22 ሰዓታት በዛች ጠባብ ክፍል ውስጥ ተቆልፎባቸው ያሳልፋሉ። ታዲያ በዚህ አሰቃቂ እስር ቤት ውስጥ በማንኛውም ጥፋት ውስጥ የተገኘ እስረኛ ቅጣቱም ለ6 ወር ከማንም ጋር የማይገናኙበትና ተዘግቶ የሚውልበት ማቆያ ይገባሉ። በዚህም ምክንያት አብዛኞቹ እስረኞች በአእምሮ በሽታ የሚጠቁ ሲሆን አንዳንዶቹ ደግሞ ከነጭራሹ አእምሮአቸውን ይስታሉ። በየቀኑ የሚሰጣቸው 2 ሰዓት ከክፍላቸው በመውጣት በተዘጋ ኬጅ ውስጥ ወክ እያደረጉ እንዲንቀሳቀሱ ይፈቀድላቸዋል። ታዲያ ይህ እስር ቤት አሁንም ድረስ አገልግሎት እየሰጠ ያለ ሲሆን አንድም ታራሚ ከዚህ እስር ቤት አመልጦ አያውቅም። ሶስተኛ ፔንቴሮር ኦፍ ኒው ሜክሲኮ። ይህ እስር ቤት በውስጡ 3 ደረጃዎችን የተከፋፈለ ሲሆን እንደየታሳሪው አደገኝነት ደረጃ 2፣ ደረጃ 5 እና ደረጃ 6 እየተባለ ይጠራል። ከነዚህም ውስጥ እጅግ አደገኞች የሞት ፍርድ ተላልፎባቸው ሞታቸውን የሚጠባበቁና በሌሎች እስረኞች ላይ ወይም በደህንነት አባላት ላይ አደጋ እንዳያደርሱ ተብሎ የሚጠበቁ እስረኞች በደረጃ 6 ውስጥ የሚታሰሩ ሲሆን ታዲያ ለነዚህ እስረኞች ከፍተኛ የተባለ ጥበቃ የሚደረግላቸው ሲሆን
ሆኖም ግን በዚህ ሁሉ ጥበቃና ክትትል ውስጥም ቢሆንም እስር ቤቱ ከባድ የሚባል ብጥብጥና ሁከቶች የተለመዱ ነገር ናቸው። ከሁሉም በላይ ግን ከበርካቶች አእምሮ ውስጥ የማይጠፋ ክስተት 1980 የተፈጠረው የኒው ሜክሲኮ ብጥብጥ ዋነኛው ሲሆን በ1980 ፌብሩዋሪ 2 ባልተጠበቀ ሁኔታ የእስር ቤቱ የደረጃ 6 እስረኞች በተደራጀ ሁኔታ ባስነሱት ብጥብጥ እስር ቤቱን ሙሉ በሙሉ በቁጥጥራቸው ስር ማስገባት ሲችሉ 12 የእስር ቤቱን ጥበቃ ሰራተኞች ሲያግቱ ከዚህ በፊት ለጥበቃ ሰራተኞች መረጃን አሳልፎ ሰጥቷል ብሎ ያሰቧቸውን እስረኞችን ደግሞ በጭካኔ ገሏቸዋል። ያ በሰዓቱ በእጃቸው የያዟቸውን ጠባቂዎች ከባድ ድብደባ አድርሰውባቸው ሲሆን አንዳንዶቹን ጠባቂዎችን ደግሞ ደፍሯቸው እንደነበረ ተዘግቦ ይገኛል። ታዲያ የአካባቢው ፖሊስና የእስር ቤቱ ጠባቂዎች በመተባበር ከታራሚው 36 ሰዓታት ቆይታ የበላይነት በኋላ እስር ቤቱን ማስለቀቅ ችሏል። በሂደቱ 33 እስረኞች ሲሞቱ ከ200 በላይ የሚሆኑት ደግሞ በቀላል እስከ ከባድ ጉዳት እንደደረሰባቸው ይገመታል። ሁለተኛ፣ ታድሙር እስር ቤት ሶሪያ። በ1930 ከደማስቆ 2 ኪሎ ሜትር ርቀት ላይ በሚገኝ በረሃ ላይ በፈረንሳይ ሰዎች የተገነባው የምድራችን እጅግ አደገኛ እስር ቤት ለብዙ አስደንጋጭና ልብ ሰባሪ የታራሚ ታሪኮችን መነሻ ሲሆን 2 ዓመታት በዚህ እስር ቤት ታራሚ የነበረ አንድ ፍልስጤማዊ ዜጋ ሲናገር እስር ቤት ነው ብሎ መናገር ማሳመር ነው ብሏል። ምክንያቱም እስር ቤት ውስጥ አነሰም በዛም የሚከበርልህ መፍት ይኖርሃል፣ በታድሙር ግን የሚኖር ስቃይና ሰቀቀን ነው ብሎ ተናግሮ ነበር። ታዲያ እስር ቤቱ ለቁጥር የሚታክቱ የፖለቲካ እስረኞች የተገረፉበትና የተሰቃዩበት የተገደሉበት የምድር ሲኦል ነው ቢባል ማጋነን አይሆንበትም። ይህ የምድር ሲኦል እስከ 50 የሚጠጉ ዶርሞች፣ 39 ትናንሽ ክፍሎችና 19 ደግሞ ታሳሪዎች ለብቻቸው ተገለው የሚታሰሩባቸው ክፍሎች ያሉ ሲሆን ታዲያ የሁሉም ዶርሞች መስኮት ከውጭ በፍርግርግ ብረት የተዘጋ ሲሆን ጠባቂዎቹ ሙሉ ለሙሉ የዶርሙን ክፍል እንዲያዩ ተደርጎ ነው የተሰራው። ስለዚህ በማንኛውም ሰዓት እስረኞቹ ካልጋቸው ጭንቅላታቸውን ቀና አድርገው ከታዩ ከባድ ቅጣት ይከተላቸው ነበር። ታዲያ እስረኞቹ እርስ በርሳቸውም ሆነ የጥበቃ አካላትን ቀና ብሎ ማየት ፍጹም የተከለከለ ነው። አንድ በዚህ እስር ቤት ታስሮ የነበረ እስረኛ ሲናገር አብሮኝ የታሰሩትም ሆነ የጥበቃዎቹም ፊት አይቼ አላውቅም አለ። የጥበቃ ጋርዶችንም የሚለየው በጫማ ቀለማቸው ነው አለ። በጊዜው በታሰርኩበት ሰዓት ከነበሩት ጥበቃዎች ጥቁር ጫማ ሲያደርግ የነበረው በጣም ደግ ሰው መሆኑን አስተውላለሁ ሲል ይናገራል። አብዛኞቹ ከዚህ እስር ቤት የሚወጡ ታራሚዎች ሰው ቀና ብሎ ለማየት ረጅም ጊዜ እንደሚወስድባቸው ሲናገር እናያለን። ታዲያ በታድሙር እስር ቤት ድብደባና ስቃይ የዕለት ተዕለት ጉዳይ ሲሆን ድብደባና ስቃዩ የሚጀምረው ገና ከመጀመሪያው ቀን ነው። የመቀበያ ፓርቲ ብለው የሚጠሩትና ታራሚዎችን ወደ እስር ቤት ሊመድቡ ሲመጡ ከመጡበት ባስ እያወረዱ እያንዳንዳቸውን እግራቸውንና ሰውነታቸውን 200 እስከ 400 ጊዜ ያለ ርህራሄ ይደበድባቸዋል። ታዲያ በዚህ አሰቃቂ ድርጊትም አብዛኞቹ እስረኞች መጀመሪያ እስር ቤት ቆይታቸው ሰውነታቸው በደም ረጥቦና ቁስል በቁስል ሆኖ መታየት የተለመደ ነው። በዚህም ጥቂት የማይባሉ እስረኞች እዛ ወድቆ ህይወታቸውን የሚያጡ ሲሆን ታዲያ በዚህ እስር ቤት ጠባቂዎቹ ማንኛውም እስረኛን ለመግደል ያልተጻፈ መብት አላቸው። በታድሙር ታስሮ የነበረ አንድ እስረኛ ሲናገር የታድሙር ጠባቂዎች ጭካኔ ከምታስቡት በላይ ነው አለ። አንድ ቀን አንድ የታድሙር ጠባቂ ቀኑ ደብሮት ስለነበረ ወደ አንድ ክፍል በመግባት 2 እስረኞችን በማስነሳት አንድን ሌላ እስረኛ እጁና እግሩን በመያዝ ወደ ላይ እንዲወረውሩትና ከላይ ተመልሶ ሲመጣ ግን ማናቸውም እንዳይዙ ትዕዛዝ ይሰጣቸዋል። እስረኞቹም እንደተባሉ ሌላኛውን እስረኛ ወደ ላይ ወረወሩት። ነገር ግን ከላይ ተመልሶ ሊወርቅ ሲል መጨከን ያቃተው አንድ እስረኛ በእጆቹ ይዞት ያተርፈዋል። ታዲያ በዚች ድፍረት የተናደደው ጥበቃ ትዕዛዙ የተላለፈውን እስረኛ ጭንቅላቱን ይመታዋል።
በጣም በሚያሳዝን ሁኔታ እስረኛው ከወር በኋላ ሕይወቱ ሊያልፍ ችሏል ሲል ተናግሯል። ታዲያ ይህን የምድር ሲኦል የሆነ እስር ቤት አይኤስአይኤስ ሶሪያን በተቆጣጠሩት ጊዜ በውስጡ የነበሩትን ክፍሎች ፎቶ በማንሳት ሙሉ በሙሉ በፈንጂ ያፈርሱታል። በአንደኛ ደረጃ ላይ የምናገኘው በብዙዎች ዘንድ እውቅና ያገኘ የዓለማችን እጅግ አደገኛ እስር ቤት የሆነው ጓንታናሞ ነው። ይህ የዓለማችን በዲሞክራሲ አንደኛ ሀገር በሆነችው አሜሪካ ባለቤትነት በኩባ ውስጥ የተገነባው እስር ቤት ለበርካቶቹ ቅዠት መሆኑን አሁንም ድረስ ቀጥሏል። ካምፑ የተገነባው 2001 ሰፕተምበር ላይ በአሜሪካ በደረሰው የሽብር ጥቃት መነሻ ነው። በጊዜው የነበሩት ፕሬዝዳንት በጆርጅ ቡሽ ሐሳብ አመንጭነት ሲሆን ታዲያ ሐሳቡም የነበረው ሽብርተኞችን ለመዋጋት የሚያገለግል የአሜሪካም ሆነ የዓለም አቀፍ ሕጎችን የማይተገብሩበት ራሱን በራሱ የሚሰራ ማረሚያ ቤት ማቋቋም ነበር። ታዲያ ጓንታናሞ ውስጥ ሰብአዊ መብት ብሎ የለም። በእስር ቤቱ እስረኞች በጣም አሰቃቂ በሚባል አያያዝ እንዲሁም ስቃይ፣ ድብደባና የተለያዩ የቅጣት አይነቶች የተለመዱ ናቸው። ታዲያ በእስር ቤቱ በሚደረግ በርካታ አጸያፊ ድርጊቶች የተማረሩ እስረኞች በአንድ ወቅት የረሃብ አድማ ያደረጉ ሲሆን እነዚህ በመቶዎች የሚቆጠሩ እስረኞች ግን በጥበቃዎች አባላት ተገደው ምግብ በቱቦ ተደርገው ወደ ሆዳቸው እንዲገባ ይደረግ እንደነበረ የድርጊቱ ሰለባ ከነበሩት መካከል ምስክርነት ሰጥቷል። ታዲያ በዚህ ማረሚያ ቤት የነበሩ እስረኞች ሁሉም በህይወት የመውጣት ተስፋ ኖራቸው አያውቅም። ይህም እስር ቤት በአፍጋኒስታን ለተያዙና በአልቃይዳ ወይም የታሊባን ተጠርጣሪ ለሆኑ ግለሰቦች በልዩነት የተሰራ ሲሆን ታዲያ እስር ቤቱ በመጀመሪያ ጊዜ 779 የሚሆኑ ሰዎች የታሰሩበት ሲሆን ከጥቂት ቆይታ በኋላ ግን 740ዎቹ የት እንደሆኑ ወደማይታወቅ ቦታ ተዘዋውረዋል። 30 እስረኞች ብቻ በዛው እንዲቆዩ ተደርገዋል። ታዲያ ከጆርጅ ቡሽ በኋላ የመጡት የሀገሪቱ ፕሬዝዳንቶች እስር ቤቱን ለማዘጋት ቃል ቢገቡም በሀገሪቱ ኮንግረስ በደረሳቸው ጫና እስካሁኑ እቅዳቸውን ማሳካት ሳይችሉ ቀርቷል። ታዲያ ጓንታናሞ አሁንም ድረስ በበርካታ የሰብአዊ መብት ተሟጋቾች እንዲዘጋ ቢወተወቱም ለብዙዎቹ የስቃይ ቤት እንደሆነ አሁንም ድረስ ቀጥሏል። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።